ሰላም እንደምን አላችሁ እንደምን ከረማችሁ እንደምን ሰነበታችሁ። ይህ በግሬት ማይንድ ግሬት ቲንግስ ዩቲዩብ ቻናል ተዘጋጅቶ ወደ እናንተ የሚቀርብላችሁ የአስረኛ ክፍል የማትማቲክስ ትምህርት የመጀመሪያው ክፍላችን ይሆናል። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ አዲስ ያልሆናችሁ ደግሞ ቻናል ሰብስክራይብ ያደርጋችሁ ደግሞ ቻናሉን ላይክ ኤንድ ሼር በማድረግ ለብዙዎች እንዲዳረስ ማድረግ እንዳትረሱ። ቀጥታ ወደ ትምህርታችን እንገባለን ማለት ነው። ያው ቀደም ብዬ ለመናገር እንደሞከርኩት ይህ የማትማቲክስ ትምህርት የአስረኛ ክፍል የመጀመሪያ ፓርታችን ነው። ስለዚህ የመጀመሪያ ፓርታችን ዩኒት 1 ሪሌሽን ኤንድ ፋንክሽን ነው የምናየው። በአጠቃላይ ዩኒቱ ስለ ሪሌሽን እና ፋንክሽን ምንነት እና አንድነት እና ዲፈረንስ በጥልቀት የሚነግረን ነው። ዩኒት 2 ደግሞ ፖሊኖሚያል ፋንክሽን ነው። ጀነራል ፖሊኖሚያል ፋንክሽን ምንድን ናቸው? የፖሊኖሚያል ፋንክሽን አይነቶች እና ግራፎቻቸውን የፖሊኖሚያል ፋንክሽን እንዴት አይነት ነው የሚለውን በአጠቃላይ የምናይበት ነው። ዩኒት 3 ኤክስፖኔንሻል እና ሎጋሪዝምስ ፋንክሽን ይላል። አጠቃላይ ስለ ኤክስፖኔንሻል እና ሎጋሪዝም ፋንክሽን ምንነት፣ አንድነት እና ልዩነት በትክክል ያላቸው ነው ሪሌሽንሺፕ የምንረዳበት ቻፕተር ነው። ቻፕተር 4 ትሪጎኖሜትሪክ ፋንክሽን ነው። በአጠቃላይ ይኸኛው ደግሞ ስለ ትሪጎኖሜትሪክ ፋንክሽኖች ምንነት አይነቶች ነው የሚያስረዳን። በአጠቃላይ እስከ ዩኒት 4 ድረስ የፋንክሽን አይነቶችን ነው በትክክል የሚያስረዳን። ወደ ቻፕተር 5 ስንገባ ግን ሰርክሎች ነው። ስለዚህ ሰርክል ምን አይነት ባህሪ ያላቸው፣ እንዴት ሜዥር እናደርጋለን፣ ኤሪያቸው ምናምን በደንብ የምናይበት ነው ማለት ነው። በአጠቃላይ ያሉትን ቴረሞች ሲክስ ሶሊድ ፊገርስ ናቸው። ስለዚህ ሶሊድ ፊገሮች እነማን ናቸው፣ እንዴት አድርገን ሰርፌስ ኤሪያቸውን፣ ቮሊዩሞቻቸው እንዴት አድርገን ካልኩሌት እናደርጋለን የሚለውን ዲቴል የምናይበት ቻፕተር ነው። ስለዚህ ቻናሉን ቅድም እንዳልኩት ሰብስክራይብ ማድረግ እንዳይረሳ። ከቻናሉ ጋር አብሬያችሁ የምቆየው እኔም ጆኒ ነኝ። ቀጥታ ወደ ትምህርቱ ገባለሁ ማለት ነው። ቻፕተር 7 አለ ኮኦርዲኔት ጂኦሜትሪ ነው። ይሄ ደግሞ ኮኦርዲኔት ጂኦሜትሪ በሁለት ፖይንቶች መካከል ያለው ዲስታንስ፣ ላይን ሴግመንቶችን፣ ስለ ፓራሌል ፐርፔንዲኩላር ላይኖች በትክክል የምናይበት ነው። ቀጥታ ወደ ትምህርቱ ገባለሁ። አመሰግናለሁ። ኦኬ ሌትስ ዱ ኢት። ዩኒት 1 ሪሌሽን ኤንድ ፋንክሽን ነው። ስለዚህ at the end of this unit learners will be able to define relation, define function, identify types of function, sketch graphs of various types of relations and functions። ስለዚህ የመጀመሪያው ስራችን የሚሆነው ዩኒት ስንጨርስ ሪሌሽን ዲፋይን ማድረግ መቻል ይጠበቅባቸዋል። ሁለተኛው ፋንክሽኖችን ነው። ለፋንክሽኖችን ዲፋይን ማድረግ ይጠበቅባቸዋል። ሶስተኛው ደግሞ የፋንክሽን አይነቶች እነማን ናቸው የሚለውን፣ አራተኛው ደግሞ የፋንክሽኖች እና ሪሌሽኖችን ግራፍ መሳል ይጠበቅባቸዋል ማለት ነው። ስለዚህ በአጠቃላይ የምንሰራው እሱን ይሆናል ማለት ነው። ኦኬ ሌትስ ዱ ኢት። 1.1 ሪሌሽን ነው። ስለዚህ መጀመሪያው የምናየው ሪሌሽን ዋትስ ሪሌሽን ነው and what's function። ስለዚህ ሪቪዥን ኦፍ ፓተርን ይላል 1.11 ከዛ በፊት ግን ኢንኦርደር ኦኬ ወደ ትምህርቱ በምንገባበት ሰዓት in order to continue our study of function we introduce the more general idea of relations። ስለዚህ as a name just suggests the concept of relation is familiar። ስለዚህ እንደምታውቁት የሪሌሽን ኮንሰፕት በጣም ፋሚሊያር ወይም ለኛ ቅርብ የሆነ ነው። ምክንያቱም in our daily life we come across many patterns that characterize relation with brothers and sisters, mother, daughters, father and son, teachers, students። ስለዚህ በቀን ተቀን ተግባራችን ብዙ አይነት ሪሌሽን ወይም ግንኙነት እናያለን። ስለዚህ ሪሌሽን ማለት ዝምድና፣ ግንኙነት ማለት ነው። ስለዚህ ዝምድና ማለት በወንድና በእህት፣ በእናትና በልጅ፣ በአባትና በልጅ፣ በመምህራንና በተማሪዎች መካከል ብዙ አይነት ዝምድና እናያለን ማለት ነው። እርስ በርስ መምህር አስተማሪ ነው፣ ተማሪ ይማራል ማለት ነው። ስለዚህ ብዙ አይነት ግንኙነት አለ። በወንድምና በእህት መካከል ያለው ሪሌት የወንድምና የእህት ዝምድና ይኖራል ማለት ነው። ስለዚህ ዝምድና የምንለው በቀን ተቀን ተግባራችን የምናየው ነገር ሲሆን ቀለል ያለ ነገር ነው። ማትማቲክስ ግን በማትስ ደግሞ we come across many relations such as number m is greater than n። ስለዚህ በማትስ ደግሞ ብዙ አይነት ሪሌሽን ሊኖር ወይም ዝምድና ሊኖር ይችላል። ለምሳሌ ኤም የሚባለው ቁጥር ከኤን የበለጠ ነው። ይሄ አንድ ዝምድና ነው። በቃ በግሬተር ዛን የተያያዘ ዝምድና አላቸው ማለት ነው። the line n is perpendicular to the line m። ስለዚህ ላይን ለላይን m ምንድነው ፐርፐንዲኩላር ነው ሊላችሁ ይችላል። and many ways ብዙ አይነት ነገሮችን ልናይ እንችላለን ማለት ነው። the concept of relation is established in mathematical form። ስለዚህ the concept of relation የሚለው ኮንሰፕት በማትማቲካል ፎርም በዚህ መልኩ ሊገለጽ ይችላል ማለት ነው። the word function
ኢዝ ኢንትሮዲውስድ ባይ ሌብኒዝ ኢን 7th ሴንቸሪ ነው። ስለዚህ ፋንክሽን የሚለው ቃል ግን ኢንትሮዲውስ የተደረገው ወይም ለመጀመሪያ ጊዜ ዲፋይንድ የተደረገው በ17ኛው ክፍለ ዘመን በሌብኒዝ በሚባል ሳይንቲስት ነው ማለት ነው። ስለዚህ እንዴት አድርጎ ነው ዲፋይንድ ያደርገው? ፋንክሽን ኢዝ ዲፋይንድ አዝ ስፔሻል ታይፕ ኦፍ ሪሌሽን። ስለዚህ ፋንክሽን ማለት የሪሌሽን ታይፕ ነው፣ አንድ ታይፕ ነው። ስለዚህ ሪሌሽን የምለው ዝምድና ነው። ማንኛውም አይነት ዝምድና ሊሆን ይችላል። ከመምህር ከተማሪ በቃ ብዙ ማንኛውም አይነት ዝምድና ሊባል ይችላል። ነገር ግን ፋንክሽን የምንለው ግን የሪሌሽን አንድ ታይፕ ነው ማለት ነው። ራሱን የቻለ ኮንሰፕት አለ፣ ከሪሌሽን ጋር ይገናኛል። ነገር ግን የሪሌሽን ዲፊኒሽን ይዞ ራሱን የቻለ ደግሞ ዲፊኒሽን ያለው ነው ማለት ነው። ስለዚህ በዚህ ዩኒት የምናየው በአጠቃላይ ስለ ሪሌሽን እና ፋንክሽን ነው እንደማለት ነው። 1.1 ሪቪዥን ኦን ፓተርንስ። ስለዚህ ፓተርኖች ላይ ሪቪዥን እንሰራለን ማለት ነው። ፓተርን ማለት የማንኛውም ነገር ቅደም ተከተል እንደማለት ነው። ስለዚህ የሆነ ፓተርን ሊኖራቸው ይችላል። ኦኬ ሌትስ ስታርት ኢት። ኦኬ pattern is a regularity in word, in human-made design or abstract ideas such the elements of pattern repeat in a predictable manner። ስለዚህ ፓተርን ወይም ደግሞ ፓተርን የምንለው በዚህ ወርልድ ላይ የሚደጋገም ወይም ብዙ ጊዜ የሚከሰት ነገር ሆኖ በሰው ልጅ ዲዛይን የተደረገ ወይም ደግሞ ዲዛይን ላይሆን የሚችል በሰው ልጅ ሀሳብ የመጣ ነገር ሊሆን ይችላል። ነገር ግን እነዚህ የፓተርን ኤሌመንቶች ምን መሆን ያለባቸው? the pattern of the elements of the pattern repeat in a predictable manner። ስለዚህ መሆን ያለበት ምንድነው? ፓተርኖቹ ፕሬዲክቴብል በሆነ ማነር ወይም ተገማሽ በሆነ ወይም መንገድ ምን ማለት አለባቸው ማለት ነው፣ መደጋገም አለባቸው ማለት ነው። ፎር ኤግዛምፕል 2 4 ብል 6 ብዬ ባቆም ምን እንደሆነ ልገምቱ ትችላላችሁ። እዚህ በኋላ ያለውን ቁጥር አይደል 2 ካልኩ 4 6 ካልኩ ቀጣይ ሊሆን የሚችለው በየማላቸው ያለው የሁለት ቁጥር ልዩነት ስለሆነ 8 ነው የሚሆነው። ስለዚህ እንደዚህ ተገባሽ በሆነ መንገድ ራሳቸውን እያስቀጠሉ ወይም እያገናኙ የሚሄዱ ሂውማን ሜድ ዲዛይን ሊሆን ይችላል ወይም አብስትራክት የሆነ አይዲያ ሀሳብ ሊሆን ይችላል። ምን ይባላል? ፓተርን ይባላል ማለት ነው። ስለዚህ ፓተርን መሆኑን የምንለየው ምንድነው? ኤሌመንቶቹ ወይም የሱ አባላት የፓተርኑ አባላት የሚደጋገሙት ምን በሆነ መንገድ ነው? ፕሪዲክቴብል በሆነ ማነር ነው ማለት ነው። ስለዚህ ተገማሽ በሆነ መንገድ የሚደጋገሙ ከሆነ they are pattern እንላቸዋለን ማለት ነው። patterns are defined as regular, repeated, recurring forms of and/or designs identify relationships, finding logic to form generalization and make predictions። እሺ ይቅርታ አልተፈጠረም ነገር patterns are defined as regular, repeated, recurring forms or designs identify relationship is finding logic to form generalization and make predictions ይለናል። ስለዚህ ፓተርን ማለት ሬጉላር በሆነ መንገድ አንደኛው ምንድነው? ሬጉላር ይህ ማለት ምን ማለት ነው? ወጥነት ባለው መልኩ። ሁለተኛ ሪፒትድ በሚደጋገም መልኩ። ሶስተኛ ደግሞ ምን በሆነ ሪከሪንግ ተገማሽነት ባለው መልኩ ምን የሚያደርግ ነው? ሪሌሽንሺፖች ግንኙነቶችን ወይም ደግሞ የሆነ ሳም ፎርም ኦፍ ሎጂክ ወይም ደግሞ ምንድነው የሚባለው ሎጂክ የሆነ ሳም ፎርም ኦፍ ሎጂኮችን የሚፈጥሩ ሆኖ እነዚህ ሎጂኮች ሪሌሽንሺፕ ግንኙነት ዝምድናዎች ለምን ነው የሚያገለግሉ? በሆነ ነገር ላይ ጀነራላይዝ ለማድረግ ወይም ደግሞ ፕሬዲክሽን ለመስጠት ትንበያ ወይም ደግሞ ጀነራላይዜሽን ማጠቃለያ ሀሳብ ለመስጠት የሚረዱ ናቸው ማለት ነው። እነዚህ ፓተርን የምንላቸው ስለዚህ ሬጉላር ናቸው፣ የሚደጋገሙ ሪፒትድ ናቸው፣ ሪከሪንግ ናቸው ማለት ነው። ኦኬ ሶሪ ኦኬ ለምሳሌ እዚህ ላይ ይኖራል። የመጀመሪያው ኢቭን ነምበርስ ፓተርን ይላል። ስለዚህ ለምሳሌ ኢቭን ወይም ደግሞ የተካፋይ ቁጥሮች ፓተርን እንዴት ነው የሚሄድ? 2 4 6 እና 8 እያለ ሊሄድ ይችላል። ኦር ነምበር ወይም ደግሞ የተካፋይ ቁጥር የምንላቸው ደግሞ 1 3 5 7 9 ስለዚህ ሬጉላር ናቸው። ይህ ማለት ወጥነት አለው፣ አይቀያየርም። ለምሳሌ 1 ብሎ 3 ብሎ 15 ብሎ 29 አይልም። እንደዚህ አይነት ወጥነት የጎደለው አካሄድ አይሄድም። አንደኛ፣ ሁለተኛ ደግሞ አለያየ ነው ሪፒቲንግ ነው፣ የሚደጋገም ነገር አለው አይደል? ይህ ማለት በየመሃላቸው ለምሳሌ ያለው ክፍተት 2 2 2 ነው። ስለዚህ የሆነ የሚደጋገም ነገር አለው። ሶስተኛው ደግሞ ሪከሪንግ ነው። ይህ ማለት የራሱን አይነት ፎርም የሚደጋግም ነው ወይም ደግሞ የሚይዝ ነው ማለት ነው። ስለዚህ በዚህ መልኩ ፓተርኖችን ትይዛለች እነዚህ። ስለዚህ ፓተርን ወይም ደግሞ ምን ተብሎ ይጠራል? ሲኩዌንስ ይባላል። በሌላ ስማቸው አሁን በአዲሱ ስርዓተ ትምህርት ነው ወደዚህ የተቀየረ እንጂ በድሮ ስርዓተ ትምህርት ምን ነበር የምንላቸው?
ሲኩዌንስ ሲኩዌንስ ወይም ደግሞ ቅደም ተከተል እንላቸው ነበር ማለት ነው። ኦኬ እዚህ ለምሳሌ ፓተርኖች ደግሞ በብዙ መንገድ ሊከፈሉ ይችላሉ። የመጀመሪያው አርትሜቲክ ፓተርን። ስለዚህ አርትሜቲክ ፓተርን ነው የመጀመሪያው ፓተርን። አርትሜቲክ ፓተርን ኢዝ ኦልሶ ኖን አስ አልጀብራይክ ፓተርን ይባላል። አርትሜቲክ ፓተርን ሌላ ስሙ አልጀብሪክ ፓተርን ይባላል። እና አርትሜቲክ ፓተርን the sequences are based on addition or subtraction of times። ስለዚህ አርትሜቲክ ፓተርን ሲሆን ያው ማትማቲካል ፓተርን እንደማለት ነው። አርትሜቲክ ማትስ ማለት ስለሆነ ስለዚህ ቀላል ነው። ተርሞቹ ወይም ደግሞ የዛ ነገር አባላት ልክ እንደዚህ 1 3 5 እንደሚሄዱት አይነት ቁጥሮች ተርሞቹ ወይም አባላቶቹ ከአንድ ቁጥር ላይ ምን ማድረግ ነው መቀነስ ወይም እየደመሩ ወይም እየቀነሱ የሚሄዱ ከሆኑ እነዚህ አርትሜቲክ ፓተርን። ስለዚህ ሙሉ ለሙሉ ቁጥሮች ላይ ሆኖ ከዛ ቁጥሮች ላይ መደመር ወይም መቀነስ እያደረጉ የሚሄዱ ናቸው ማለት ነው። ስለዚህ ለምሳሌ ሲደመር ላይ ያሉት ናቸው 2 4 6 8። ስለዚህ እነዚህ የሆነ አንድ አይነት ቁጥር እየደመሩ የሚሄዱ ከሆኑ እነዚህ አርትሜቲክ ፓተርን ወይ ሊሆን ይችላል። ከኋላ ልጀምር ይችላል። 10 8 6 እያለ የሚሄድ ከሆነ እኛውም ከላይ ወደ ታች ሆነ እየቀነሰ ሄደ እንጂ የሆነ ቁጥር እየቀነሰ ሁለት ቁጥር እየቀነሰ የሚሄድ ነው ማለት ነው። ስለዚህ ቁጥሩን ላይ የሆነ አንድ አይነት ቁጥር እየጨመረ ወይም እየቀነሰ የሚሄድ ከሆነ ይሄ አርትሜቲክ ፓተርን ይላል። ለምሳሌ ኮንሲደር ዘ ፓተርን 2 4 6 8 10 ዘለለ 14 ዘለለ። ናው ዊ ኒድ ቱ ፋይንድ ሚሲንግ ተርምስ ኢን ፓተርን። ስለዚህ በዚህ ፓተርን ወይም በዚህ ቅደም ተከተል ውስጥ የጎደሉትን ቁጥሮች ሙሉ ነው። ቀላል ነው። መጀመሪያ የምናየው ዝምድናቸው ምንድነው? የመጀመሪያው ዝምድናቸው እዚህ ላይ እንደምታዩት ነው። 2 ብሎ 4 አለ። በስንት ጨመረ? በ2። አሁንም 6 በስንት ጨመረ? በ2። 8 አለ። በስንት ጨመረ? በ2። 10 በ2። ስለዚህ ይሄ ነገር በ2 እየጨመረ የሚሄድ ፓተርን ነው ማለት ነው። ስለዚህ 10 ላይ 2 ሲጨመር 12 ይሆናል። 12 ላይ 2 ሲጨመር 14። ስለዚህ ትክክል ነን ማለት ነው። 14 ላይ 2 ሲጨመር 16። ስለዚህ በዚህ መልኩ የምንሞላቸው እንደዚህ አይነት ፓተርኖች አርትሜቲክ ፓተርን ይባላሉ። ምክንያቱም ራሳቸው ላይ ምን እያደረጉ የሚሄዱ ናቸው ማለት ነው። የሆነ አንድ አይነት ቁጥር እየደመሩ የሚቀነሱ የሚሄዱ ስለሆነ ማለት ነው። ስለዚህ ያንን ነው እዚህ ላይ እየሰራላችሁ ያለው ማለት ነው። ኦኬ ሁለተኛው ጂኦሜትሪክ ፓተርን። ስለዚህ ከላይ ምን አየን? አንደኛ ይሄ ሁለተኛ ነው። አንደኛ ከላይ ምን አለን? አርትሜቲክ ኦር አልጀብሪክ ፓተርን አየን አይደል? አርትሜቲክ ወይም ሌላ ስሙ አልጀብሪክ ፓተርን ነው። ይሄኛው ግን ጂኦሜትሪክ ፓተርን ነው። ጂኦሜትሪክ ፓተርን ደግሞ ሲሆን ልዩነቱ ምንድነው ምንል ከሆነ ኦኬ ጂኦሜትሪክ ፓተርን ሲሆን ደግሞ ልዩነቱ ምንድነው? ጂኦሜትሪክ ፓተርን is defined as a sequence of numbers that are based on the multiplication and division operation። ስለዚህ ከአርትሜቲክ የሚለየው ይሄኛው በምን ቤዝድ የሆነ ነው። ይሄኛው ደግሞ ልክ እንደዛኛው በቁጥር ላይ ቤዝድ የሆነ ሞርሊ በናቹራል ነምበር ወይም በሆል ነምበር ላይ ቤዝድ የሆነ ሆኖ ብዙ ጊዜ በምን ነው የሚታወቀው? አንድን በሆነ ተመሳሳይ ቁጥር ያባዛል ወይም ደግሞ ያካፍል። ስለዚህ አስተውሉ። ላይ አርትሜቲክ ምን ላይ ምን ነበር ያልነው? ወደ ላይ ስንሄድ አርትሜቲክ ሚን ላይ የሆነ ተመሳሳይ ቁጥር ምን ያደርጋል ማለት ነው? ይደምራል ወይም ደግሞ ይቀንሳል አይደል? እየደመረ ወይም እየቀነሰ ነው የሚሄድ ይሄኛው አርትሜቲክ ሚን። ነገር ግን ጂኦሜትሪክ ሚን በምንልበት ሰዓት የሆነ በተመሳሳይ ቁጥር ያባዛል ወይም ደግሞ ያካፍላል። ስለዚህ ለምሳሌ 1 ብለን እዛ 4 16 64 እያለን የሚሄድ ከሆነ ለምሳሌ አንድን በስንት አባዛ? በ4 አሁንም በ4 ሲያባዛ ስንት ይሆናል? 16 አሁንም በ4 ሲያባዛ 64። ስለዚህ በሆነ በተመሳሳይ ቁጥር ያባዛል ወይም ደግሞ በሆነ ተመሳሳይ ቁጥር ያካፍላል። ይህ ማለት 27 9 3 እያለ የሚሄድ ቁጥር። ስለዚህ 27 ነበር በ3 ተካፈለ 9 ሆነ። አሁንም ደግሞ በ3 ተካፈለ 3 ሆነ ማለት ነው። ስለዚህ በሆነ ተመሳሳይ ቁጥር የሚያካፍል ወይም በተመሳሳይ ቁጥር የሚያባዛ ከሆነ ያነ ጂኦሜትሪክ ፓተርን ይባላል ማለት ነው። እንዴት እንለያለን? ለምሳሌ አርትሜቲክ ቢሆን ተመሳሳይ ቁጥር መደመር ወይም መቀነስ። ለምሳሌ እየቀነሰ ነው ሄደ። ስንት ቀነሰ? ከ27 ላይ 9 ሲቀነስ 18 ቁጥር ቀነሰ። እዚህኛው ላይ ሲሄድ ስንት ቀነሰ? 6 ማለት ነው። ስለዚህ አንድ አይነት ቁጥር እየቀነሰ አይደለም። ስለዚህ እንደዚህ ከሆነ አርትሜቲክ አይደለም፣ የሆነ በተመሳሳይ ቁጥር ነው እያካፈለ ያለ። ስለዚህ እንደዚህ አይነት ከሆነ ጂኦሜትሪክ ፓተርን ይባላል። ስለዚህ እንደዚህ አይነት ቁጥሮች ደግሞ ቁጥር በሚሰጥባችሁ ሰዓት ምን ያደርጋችሁ? እያባዛችሁ እያካፈላችሁ ተመሳሳይ ነገር ፓተርኑን ማግኘት ነው። የመጀመሪያው ሂደቱ እንዴት ነው? ለምሳሌ 2 አለ 4። ኦኬ መጀመሪያ ቼክ የምታደርጉት አርትሜቲክ ሊሆን ይችላልን ነው። ስለዚህ ነው አይደለም የሚለውን በእነዚህ በመጀመሪያው 3 ቁጥር እናረጋግጥ። 2 ብሎ 4 አለ። በመሃሉ ስንት ልዩነት አለ? 2። 4 ብሎ 8 አለ። በመሃሉ ስንት ልዩነት አለ? 4። ስለዚህ 2 ብሎ 4። ስለዚህ በአንድ አይነት ቁጥር እየጨመረ አይደለም። ስለዚህ
ኦብቪየስሊ አርትሜቲክ አይደለም ማለት ነው። ጂኦሜትሪክ መሆኑን ደግሞ እንይ። 2 ብሎ 4 አለ። በስንት ተባዛ ሁለት ቁጥር? አራት ለመሆኑ ሁለት ቁጥር በስንት ቢባዛ ነው? በሁለት። አራት ደግሞ 8 አለ። አሁንም አራት በስንት ቢባዛ ነው 8 የሚሆን? በሁለት። በአንድ አይነት ቁጥር እየተባዛ ነው። ስለዚህ በአንድ አይነት ቁጥር የሚባዛው የሚካፈል ከሆነ ይህን ምን ብለን እንጠራዋለን ማለት ነው? ጂኦሜትሪክ ፓተርን ማለት ነው። ስለዚህ አሁንም በሁለት 8ን በሁለት ስናበዛው ስንት ይሰጠናል? 16። አሁንም 16ን በሁለት ስናበዛው 32። ትክክል ነን ማለት ነው። 32 በሁለት ሲባዛ ደግሞ ስንት ይሆናል? 64 ማለት ነው። ስለዚህ በዚህ ወይ ፓተርኑ ይሄዳል ማለት ነው። ይህን ነው እዚህ ላይ እየሰራላችሁ ያለው ማለት ነው። ኦኬ እዚህ ላይ ኤክሰርሳይዝ 1.1 ይላል ዲተርማይን ዘ ቫሉስ ኦፍ ኤ ኤንድ ቢ ኢን ዘ ፎሎዊንግ ፓተርንስ። በእነዚህ ፓተርኖች ኤ እና ቢን ፈልጉ ነው የሚል አንደኛው። ስለዚህ ስንፈልግ ዴስ ዋን ላይ 65 ብሎ 60 አለ። ስለዚህ መጀመሪያ አርትሜቲክ ነው አይደለም የሚለውን እንሂድ። አርትሜቲክ ከሆነ በተመሳሳይ ቁጥር እየጨመረ ወይም እየቀነሰ ይሄዳል። ይህ 65 ብሎ 60 ነው፣ እየቀነሰ ነው ሄደ። በስንት? በ5። 60 ብሎ 55 በስንት ቀነሰ? በ5። 50 ብሎ 55 ብሎ 50 በስንት ቀነሰ? በ5። 50 ብሎ 45 በስንት ቀነሰ? በ5። ሶ እንደስ ወይ በተመሳሳይ ቁጥር ነው እየቀነሰ ያለ። ስለዚህ ይሄ ሚኑ ምን አይነት ማለት ፓተርኑ ምን አይነት ፓተርን ነው የተባለው? አርትሜቲክ ፓተርን ትሉታላችሁ። ስለዚህ ኤን ለማግኘት ከ45 ላይ አሁን በስንት መቀነስ ነው? 5። ከ45 ሲቀነስ 5 40 ይሆናል። ከ40 ሲቀነስ 5 35። ትክክል ነን ማለት ነው። ከ35 ሲቀነስ 5 አሁንም ሁሌም በ5 ነው የቀነስን የምንሄድ። 35 ሲቀነስ 5 30። ስለዚህ መልሶቻችን ኤ እና ቢ 40 እና 30 ነው የሚሆኑት ማለት ነው። ኦኬ አይደንቲፋይ ዘ ፋይት ኦፍ ፓተርን ፎር ዘ ፎሎዊንግ ሲኩዌንስ ይላል። ሁለተኛው ጥያቄ አይደንቲፋይ ዘ ታይፕ ኦፍ ፓተርን ፎር ዘ ፎሎዊንግ ሲኩዌንስ። ስለዚህ ለሚከተለው ሲኩዌንስ ፓተርኑ ምን አይነት ነው? ስለዚህ ሁለት አይነት ፓተርን አይተናል። የመጀመሪያው ምን አይነት ፓተርን ነው? አርትሜቲክ ነው። አርትሜቲክ ነው እና ሁለተኛው ደግሞ ምን አይነት ፓተርን ነው? ጂኦሜትሪክ ማለት ነው። ስለዚህ አርትሜቲክ ከሆነ በተመሳሳይ ቁጥር ይደምራል ወይም ይቀንሳል። ጂኦሜትሪክ ከሆነ በተመሳሳይ ቁጥር ያባዛል ወይም ደግሞ ያካፍላል። ስለዚህ እንየው እዚህ 4 ብሎ 8 አለ። ስለዚህ አርትሜቲክ ነው አይደለም? በተመሳሳይ ቁጥር እየጨመረ ነው እየቀነሰ ነው የሚለው እንየው እስኪ መጀመሪያ 4 ብሎ ማን አለ? 8 በስንት ጨመረ? በ4። 8 ብሎ 12 በስንት ጨመረ? በ4። 12 ብሎ 16 በአሁንም በስንት ጨመረ? በ4 ደመረበት። 16 ብሎ 20 አሁንም በ4 ደመረ ማለት ነው። ስለዚህ በተመሳሳይ ቁጥር እየደመረ ወይም እየጨመረ ነው ሄደ። ስለዚህ በተመሳሳይ ቁጥር የሚጨምረው የሚቀንስ ከሆነ ምን አይነት ፓተርን ነው ብለናል? አርትሜቲክ ፓተርን። ሶ ዲስ ፓተርን ኢዝ ኮንሲደርድ ዳት ዲ አርትሜቲክ ፓተርን ማለት። ስለዚህ ይሄ ምን ይባላል? አርትሜቲክ ፓተርን ነው የሚሆን ማለት ነው። ኦኬ ሶስተኛው ጥያቄ ዲተርማይን ዘ ቫሉስ ኦፍ ኤ ኤንድ ቢ ኢን ዘ ፎሎዊንግ ፓተርን ነው። ስለዚህ ኤ እና ቢን አውቋቸው ነው። ስለዚህ አርትሜቲክ ነው ጂኦሜትሪክ ነው የሚለው አይደንቲፋይ ማድረግ ነው። ኦኬ ዌል እንደዛ በምንሄድበት ሰዓት በተመሳሳይ ቁጥር እየጨመረ መሆን ነው አይደለም የሚለውን እኔ 15 ብሎ 22 በስንት ጨመረ? በ7። ስለዚህ መጀመሪያ አርትሜቲክ ነው ቼክ የምታደርጉት። እየጨመረ ከሆነ በተመሳሳይ ቁጥር ነው እየጨመረ ያለው ወይስ እየቀነሰ ከሆነ በተመሳሳይ ቁጥር ነው የሚቀንስ ነው። ስለዚህ እንደዛ ከሆነ አርትሜቲክ ነው፣ ካልሆነ ግን የሚቀየር ከሆነ ደግሞ ጂኦሜትሪክ ነው የሚለውን ቼክ ታደርጋላችሁ። በተመሳሳይ ቁጥር የሚያባዛ ወይም የሚያካፍል ከሆነ እንደማለት ነው። ስለዚህ 7 ጨመረ ከ22 ላይ 29 ሲሆን ከ29 ሲቀነስ 22 አሁንም 7 ነው። ኦኬ ናይስ። ከ29 36 አለ። ከ36 አሁንም 29 ሲቀንሱ 7 ነው። እዛ 43 አለ። ከ43 ሲቀንስ 36 አሁንም 7። ስለዚህ በሴም ዌይ ፓተርን እየጨመረ ነው ሄደ በአንድ አይነት ቁጥር ማለት ነው። ስለዚህ ይህ ኦብቪየስሊ ወይም ግልጽ ነው ምንድነው አርትሜቲክ ፓተርን ነው የሚሆን። ስለዚህ አሁንም 7 ነው የሚጨምር። ከ43 7 ሲጨምር 50 ይሆናል ማለት ነው። ስለዚህ አሁንም 7 ይጨምራል። ስንት ይሆናል? ይሄ 50 ይሆናል። አሁንም ከ50 ላይ 7 ሲጨምር 57 ትክክል ነን። 57 ላይ 4 ሲጨምር 64 71 78 85 እያለ ሄዳል። 85 ላይ ደግሞ 7 ሲጨምር 85 ሲደመር 7 92 ይሆናል። ስለዚህ መልሶቻችን 50 እና 92 ይሆናሉ ማለት ነው። ግልጽ ነው። ፋይንድ ዘ ሚሲንግ ቫልዩ ፎር ዘ ጂኦሜትሪክ ፓተርን። ለዚህ የጂኦሜትሪክ ፓተርን የጠፋውን ቁጥር ፈልጉ ነው፣ የጠፉትን ቁጥሮች። ስለዚህ ቀላል ነው። ፓተርኑ ጂኦሜትሪክ ነው ተብላችኋል። ስለዚህ በሆነ ተመሳሳይ ቁጥር እያባዘ እየቀነሰ እያካፈለ ነው ማለት ነው። ስለዚህ
96 ብሎ 48 እየቀነሰ ከሄደ እያካፈለ ነው ማለት ነው። በጂኦሜትሪክ እየጨመረ ከሆነ ደግሞ እያባዛ ነው ማለት ነው። በአርትሜቲክ ደግሞ እየጨመረ ከሄደ እየደመረ ነው፣ እየቀነሰ ከሄደ እየቀነሰ የሆነ ቁጥር እየተቀነሰበት ነው ማለት ነው። 96 ብሎ 48 ስለዚህ በስንት ሲካፈል ነው? በሁለት አይደል? 96 ለሁለት ሲካፈል 48 ነው። 48 አሁንም ለሁለት ሲካፈል 24 ነው። ስለዚህ በሁለት ቁጥር በተመሳሳይ ቁጥር እየተካፈል ነው፣ በሁለት በሚለው ቁጥር ማለት ነው። 24 በሁለት ሲካፈል አሁንም ስንት ይሆናል ማለት ነው? 12 ይሆናል። 12 በሁለት ሲካፈል 6 አያችሁ፣ ትክክል ነን። ስለዚህ 6ን በሁለት ሲካፈል ስንት ይሆናል ማለት ነው? 3። ስለዚህ መልሶቻችን 12 እና 3 ናቸው የሚሆኑት ማለት ነው። ኦኬ ወደ ሌላኛው መሄድ እንችላለን ማለት ነው። ስለዚህ ይሄኛውን አምስተኛውን ጥያቄ ለእናንተ እንደ ጥያቄ አድርጋችሁ ውሰዱ። በምን አይነት ፓተርን ነው እየጨመረ ሄደ? ስለዚህ ፓተርኑን ልንገራችሁ። መጀመሪያ ላይ አንድ ስኩዌር ነበር አይደል? አንድ አራት ማዕዘን ነበር። ሁለተኛው ስቴፕ ላይ ሁለት አራት ማዕዘን አለ። ሶስተኛው ስቴፕ ላይ ሶስት አራት ማዕዘን። ስለዚህ በስንት አይነት እየጨመረ ሄደ? በአንድ ማለት ነው አይደል? አንድ አራት ማዕዘን ሁለት አራት ማዕዘን። ስለዚህ በአንድ ጨመረ ማለት ነው። እኛም ሁለት ወደ ሶስት አሁን በአንድ ጨመረ። ቀጣዩ ባለ ስንት ነው የሚሆን? አራት ባለ አራት ማዕዘን። ነገር ግን እያላችሁ ያለ ምን ያህል ስቲኮች ወይም ደግሞ በለቆች ይኖራሉ ነው። ስለዚህ አንድ ስኬል ላይ አራት ከሆነ የነዛን አባሳችሁ ድረሱበት ማለት ነው። ኦኬ ቀጣዩ ቶፒካችን የሚሆነው ካርቴዥያን ኮኦርዲኔት ሲስተም ኢንቱ ዳይሜንሽን። ስለዚህ ካርቴዥያን ኮኦርዲኔት ሲስተም በሁለት ዳይሜንሽን ኢንቱ ዳይሜንሽን ስሪ ዳይሜንሽን ሊኖር ስለሚችል ነው ከፍ እያላችሁ ስትሄዱ ሌላ ከሆነ። ስለዚህ ካርቴዥያን ኮኦርዲኔት ሲስተም ኢንቱ በሁለት ዳይሜንሽን እንዴት ነው ነው። ስለዚህ ካርቴዥያን ኮኦርዲኔት ሲስተም ኢንቱ ዳይሜንሽን ኦልሶ ሬክታንጉላር ኮኦርዲኔት ሲስተም። ስለዚህ ካርቴዥያን ኮኦርዲኔት ሲስተም በሁለት ዳይሜንሽን የሚሆን ከሆነ ሌላ ስሙ ምን ተብሎ ይጠራል? ሬክታንጉላር ኮኦርዲኔት ሲስተም። ላይ ምን እንዳልነው አርትሜቲክ ፓተርን ለምሳሌ ሌላ ስሙ አልጀብሪክ ፓተርን ነው። ልክ እንደዛ ደግሞ ካርቴዥያን ኮኦርዲኔት ሲስተም በምን የሚሆን ነው? በስሪ ሳይሆን በሁለት ዳይሜንሽን የሚሆን ከሆነ ሬክታንጉላር ይላል። ነገር ግን ካርቴዥያን ኮኦርዲኔት በስሪ ዳይሜንሽን ከሆነ ሬክታንጉላር አይባልም ማለት ነው። ስለዚህ ካርቴዥያን ኮኦርዲኔት ሲስተም በሁለት ዳይሜንሽን ዲስ ወይ ከሆነ ኤክስ ኤንድ ዋይ ፓተርን ካለው እንደ አይነት ካርቴዥያን ኮኦርዲኔት ሲስተም ከሆነ በሁለት ዳይሜንሽን ብቻ በኤክስ እና በዋይ ይሄ ሬክታንጉላር ኮኦርዲኔት ሲስተም ተብሎ ይጠራል ማለት ነው። ኢት ሃዝ ኤ ሲንግል ዩኒት ኦፍ ሌንግዝ ፎር ቦዝ አክሲስ ኤንድ ኦሪየንቴሽን ፎር ኢች አክሲስ ማለት ነው። ስለዚህ እያንዳንዱ የሚለያዩት በስንት ነው ማለት ነው? በሲንግል ዩኒት ነው ማለት ነው። ስለዚህ ካርቴዥያን ኮኦርዲኔቶች ስንስል በኤክስ ዳይሬክሽን እና በዋይ ዳይሬክሽን አንድ ካልን እዛ ቀጥሎ ሁለት እዛ ቀጥሎ ሶስት እያለን በአንድ ሲንግል ዩኒት ወይም ደግሞ በአንድ ዩኒት ነው እየጨመረ የሚሄደው ነው እያለ ያለ ሌንግዝም ሆነ ኦሪየንቴሽን ነው ማለት ነው። ሶስተኛው ዘ ፖይንት ዌር ዘ አክሲስ ሚት ኢዝ ቴክን አት ዘ ኦሪጂን ዘ ፖይንት ዌር ዘ አክሲስ አር ሚት። ስለዚህ እዚህ ላይ ሁለት ነገር ሳይሆን የመጀመሪያው ኮኦርዲኔት ካርቴዥያን ኮኦርዲኔት ሲስተም በሁለት ዳይሜንሽን ቱ ዳይሜንሽን ሲሆን ሌላ ስሙ ሬክታንጉላር ኮኦርዲኔት ይባላል። ሁለተኛው ደግሞ እነዚህ አክሲሶች ኤክስ እና ዋይ፣ ይሄ ኤክስ ነው፣ ይሄኛው ወደ ላይ የሚሄደው ደግሞ ዋይ ነው። ስለዚህ እነዚህ ሁለቱ የሚገናኙባት ፖይንት እቺ መሀሏ ላይ ያለችዋ ፖይንት ምን ተብላ ትጠራለች ማለት ነው? ኦሪጂን ተብላ ትጠራለች። ስለዚህ ቱ አክሲስ አር ሚት ሁለቱ አክሲሶች የሚገናኙበት ፖይንት እንደ ኦሪጂን ይቆጠራል ፎር ቦዝ ለሁለቱም ማለት ነው። ኤንድ ዩዝ ተርኒንግ ፎር ኢች አክሲስ ኢንቱ ነምበር ላይን። ስለዚህ እንደ ነምበር ላይን ይቆጠራል። ኦሪጂን ናት መጀመሪያ ተደርጋ ወይም ዜሮ ተደርጋ ትቆጠራለች ማለት ነው። ኤንድ ዩዝ ዳዝ ተርኒንግ ፖይንት ፎር ኢች አክሲስ ኢንቱ ነምበር ላይን። ስለዚህ ለማንኛውም አክሲስ ነምበር ላይን እንደ ተርኒንግ ፖይንት እንደ መነሻ ተደርጎ ይወሰዳል ማለት ነው። ፎር ኤኒ ፖይንት ፒ ላይን ድሮን ስሩ ፒ perpendicular to each axis and the position where it meets and the axis is interpreted as a number። ሁለቱም አክሲሶች የሚቋረጥበት ፖይንት ላይ እያንዳንዱ ላይን ላይ የሆነ ፖይንት ላይ ፒ የሚባል ፖይንት ላይ ምን ነው ማንኛው የሆነ ቁጥር የተሳል ነው ማለት ነው። ስለዚህ እዚህ ላይ የሆነ ፖይንት ላይ ብትሄዱ ቁጥር ነው። ለምሳሌ አንድ ከሆነ ምናልባት እዚህ ላይ ሁለት የሚሆን ወደዚህኛው ነው ይቅርታ፣ ኔጌቲቭ 1 ኔጌቲቭ 2 እያለ የሚሄድ ከሆነ መሀል ላይ ቢሆን እንኳን 1.5 ወይ 1.6 ሊሆን ይችላል እንጂ የሆነ ቁጥርን የሚወክል ፖይንት ነው ማለት ነው። ኦኬ ኦኬ ስለዚህ ቀጥሎ ምን አለ? ከዚህ ቀጥሎ ምን ይላል? ቱ ነምበር ዳታ ቹዝን ኦርደር አር the cartesian coordinates of p። ስለዚህ ሁለት ቁጥሮች ቢመረጡ የነዛ ቁጥሮች የካርቴዥያን ኮኦርዲኔት ኦፍ ፒ ይባላሉ። ለምሳሌ እዚህ ላይ ብንሄድ እንደ ኤክስ አለ፣ ወደ ላይ ዋይ አለ፣ ሶሪ ዋይ አለ ወደ ላይ። ስለዚህ እዚህ ላይ ለምሳሌ አንድ ቁጥር ቢሆን እዚህም አንድ ቁጥር ቢሆን
እንደዚህ ሁለት ቁጥር ቢኖረን ለምሳሌ ለዚህኛው ላይም ፐርፐንዲኩላር ለዚህኛው ላይም ፐርፐንዲኩላር እንሰራና ፖይንቶች የሚገናኙባት ፖይንት እቺ ፒ ብንላት ምን ይባላሉ ማለት ነው? ኮኦርዲኔትስ ኦፍ ፒ ብለን እንጠራዋለን ነው አባባሉ። እንደዛ ነው። ወደ ቀጣይ ስንሄድ the first and the second coordinates are called abscissa and the ordinates of p። ስለዚህ እያንዳንዱ የመጀመሪያው ቁጥር እና የሁለተኛው ቁጥር በተከታታይ ምን ይባላሉ? የመጀመሪያው ቁጥር አብሲሳ ይባላል። ሁለተኛው ደግሞ ኦርዲኔት ኦፍ ፒ። የዛ ፒ በሚባለው ቁጥር አብሲሳ እና ኦርዲኔት ተብሎ ይጠራል። ይህ ማለት ለምሳሌ በኤክስ ያለው ምን ተብሎ ይጠራል? አብሲሳ ተብሎ ይጠራል። በዋይ ገጥ ያለው ደግሞ ኦርዲኔት። ለምሳሌ እንዲያደርገን ይሄን ኤክስ ነው፣ ይሄን ዋይ ነው። ስለዚህ ኤክስ ያልኳቸው ሆሪዞንታል ወይም ደግሞ አግድም የሚሰመረው ያለው ቁጥር አብሲሳ ተብሎ የሚጠራ፣ ቋሚ ላይ ያለው ቁጥር ደግሞ ዋይ ላይ ያለው ኦርዲኔት። ለምሳሌ እዚህ ላይ 1 2 3 4 ያለ ቢሄድ ወደኛው ደግሞ 1 2 እያለ ወደ ለሚሄድ ቢሆን እዚህ ሁለትን ይዘን ሄድን ፐርፔንዲኩላር ይሁን ለነዚህ ላይ ደግሞ አራትን ይዘን ሄድን። እቺ የምትገናኝበት ፖይንት ፒ ብትባል ሁለት ቁጥር ትይዛለች። የመጀመሪያው 4 ነው። ከዛ ቀጥሎ የሚጻፈው ደግሞ ሁለት ቁጥር። ስለዚህ ፒ የምትባለዋ ፖይንት ስትጻፍ ምን ተብላ ትጠራለች? 4,2 ተብላ ትጠራለች። ስለዚህ 4 የምንለው እዚህ ሆሪዞንታል ወይም አግድም ላይ ኤክስ ላይ ያለው ቁጥር ነው። 2 የምንለው ወይም ሁለት ቁጥር ላይ የጻፍነው ደግሞ በዋይ ላይ በዚህ ላይ ያለውን ነው ማለት ነው። ስለዚህ የመጀመሪያው ኤክስ ላይ የሚገኘው አራቱ የመጀመሪያኛው ቁጥር አብሲሳ ተብሎ ይጠራል። አብሲሳ። ሁለተኛው ቁጥር ደግሞ ሁለት ቁጥር የምንላት እችኛው ሁለተኛው ላይ የምትጻፈው ቁጥር ደግሞ ምን ተብላ ትጠራለች? ኦርዲኔት ተብላ ትጠራለች ማለት ነው። በቅደም ተከተል የሚጻፉ ቁጥሮች ምናምን ተብሎ ይጠራሉ ማለት ነው? አብሲሳ and ኦርዲኔት ተብሎ ይጠራሉ ማለት ነው። and is called the origin of the coordinate system. the coordinates are usually written as the two numbers። ስለዚህ ሁልጊዜም ኮኦርዲኔቶቹ ሲጻፉ ካርቴዥያን ኮኦርዲኔት ሲስተም በሁለት ቁጥሮች ነው ማለት ነው። ስለዚህ ኦርደር ሴፓሬትድ ባይ ኮማ በኮማ በተለያዩ ሁለት ቁጥሮች ነው የሚጻፉ። ለምሳሌ 3,2 አለ ከዚህ ላይ። ስለዚህ እቺ 3 የምትገልጸው ኤክስ ኮኦርዲኔትን ነው። ሁለት ቁጥር የምትገልጸው ደግሞ ዋይ ኮኦርዲኔትን ነው ማለት ነው። ዘ ኦሪጂን ሃዝ ኮኦርዲኔትስ 0 0። ስለዚህ ኦሪጂን ኦልዌይስ መነሻችን ሁለቱ እነዚህ አክሲሶች የሚገናኙባት እቺ ፖይንት ምን ተብላ ነው የምትጠራት? ለኤክስም 0 ናት፣ ለዋይም 0 0። ስለዚህ 0 0 የሚባለው የትኛው ይመሃሉ ሁለቱን አክሲሶች የሚያገናኘው ፖይንት ነው ማለት ነው። and the points on the positive half axis which is 1 unit away from the origin and the coordinates 1 0 and 0። ስለዚህ በዛ ላይ ለሚሄድ ከሆነ ለምሳሌ እንደዚህ አይነት ላይን ሆኖ ይሄ ኤክስ ነው እንዳልነው ይሄ ዋይ ነው። ስለዚህ በዚህኛው ላይን ላይ የሚሄድ ከሆነ ኦልዌይስ ዋይ ኮኦርዲኔት ነው የሚለው። ስንጽፍ ምን ብሎ የምንጽፍ ብለን ያለው ኤክስ ኮማ ዋይ። የመጀመሪያ የሚጻፈው በኤክስ ገጥ ያለው ነው፣ ሁለተኛው በዋይ። ለምሳሌ እዚህ ላይ 1 እዚህ ላይ 2 እዚህኛው ላይ 1 እዚህኛው 2 ብንል ወደዛ ወደዚህ ኔጌቲቭ አሉ ኔጌቲቭ 1 ኔጌቲቭ 2 ያን ወደ ታች ኔጌቲቭ 1 ኔጌቲቭ 2 ያሉ ይሄዳል። ስለዚህ ለምሳሌ እዚህ ላይ ቅድም እንዳልኳቸው እችናችን የሚያገናኝ ቢሆን 2,2 እንላለን። መጀመሪያ የኤክስ ቁጥር ይጻፋል፣ ሁለተኛ እዚህ ተመሳሳይ ሰው እንዳጋጣሚ። ነገር ግን በላዩን ላይ የሚያልፍ ከሆነ ለምሳሌ እዚህ ላይ በዚህ በዋይ የሚያልፍ ከሆነ እዚህ ፖይንት ላይ ቢሄደን እዚህ ላይ ኤክስ ስንት ነው? ወደ ጎን አልተጓዘም አይደል? ራሱ ዋይ ላይ ብቻ ስለሆነ ዋይ ላይ ካለ ኤክስ 0 ተብሎ ይወሰዳል። ዋይ ላይ ያለውን ቁጥር እንጽፋለን። ሁለት ቁጥር ነው 0,2 እንላለን። ወደ ኤክስም በኤክስ ላይ የምንሄድ ከሆነ እንደዛ ልክ ከዚህ ላይ ብንደርስ ዋይ አልተጓዘም፣ ኤክስ መስመር ላይ ብቻ ነው፣ ወደ ላይ ወደ ታች አልተጓዘም። ስለዚህ እዚህ ላይ 0 ማለት ኤክስ እንጽፋለን። መጀመሪያ ሁለት ቁጥር ነው ኤክስ፣ ዋይ ስንት ነው? እዚህ ላይ 0። ስለዚህ መጀመሪያ የምንጽፈው ማየት አለባቸው። መጀመሪያ የሚጻፈው የኤክስ ቫልዩ ነው፣ የኤክስ ቫልዩ ወይም የአግድም ቁጥሩ ነው። ኋላ የሚጻፈው ደግሞ የቨርቲካል ወይም ደግሞ ወደ ላይ ወይም ወደ ታች የተጓዘ ቁጥር ነው ማለት ነው። ስለዚህ እዚህ ላይ ዋይ ላይ ስለነበረ የመጀመሪያ ኤክስ 0 ነው፣ ዋይ ሁለት ቁጥር ነው። እዚህ ላይ ደግሞ ኤክስ ሁለት ቁጥር ነው፣ ዋይ 0 ነው። ስለዚህ በዛ ቅደም ተከተል እንደሚጻፉ እንድታውቁ ማለት ነው። እዚህ ላይ እንዳልኳቸው ብዙ ጊዜ ኮኦርዲኔት ሲስተሞች በኤክስ እና በዋይ ዲተርማይን እንዳደርጋሉ ወይም ይጻፋሉ እንደማለት ነው። ስለዚህ ሪፈርድ የሚደረጉት እዚህ ላይ እንደምታዩት ነው። ሪፈርድ አት ኤክስ ኤንድ ዋይ አክሲስ። ስለዚህ ወደ ጎን የሚሄደው ይሄ ኤክስ አክሲስ ተብሎ ይጠራል። ወደ ላይ የሚሄደው ደግሞ ዋይ አክሲስ ይባላል ማለት ነው። ስለዚህ ቾይስ ኦፍ ሌተሮቹ ወይም ፊደሎቹ መምረጥ ኮንቬንሽን ነው። እዚያ ፈልጋችሁ ሲ ኤንድ ዲ ማለት ትችላላችሁ። ነገር ግን ብዙ ጊዜ የተለመደው በማትማቲክስ ስሌት እዚህ በኋላ ላይ ሃይ ሌቭሎች ላይ ስደርሱ ኤክስ እና ዋይ ተብሎ ስለሚጻፉ ነው እንጂ የፈለጋችሁን ፓተርን መስጠት ትችላላችሁ ነው። ስለዚህ መጀመሪያ ፓተርን ላይ አሁን እዚህ ላይ የሚያዘላችሁ ኳድራንት ነው። ስለዚህ ኮኦርዲኔት ሲስተሞች በሚኖርበት ሰዓት 4 ኳድራንቶች ይኖርናል ማለት ነው። ስለዚህ ኳድራንት ማለት ሩብ ማለት ነው እንደምታውቁት። ስለዚህ ሩብ
ስለዚህ ይህ ሙሉ ነበረ ለምን ተከፈለ? ለአራት እኩል ተከፈለ ማለት ነው። ስለዚህ ከዚህ ላይ የምታገኙት የምታዩት ነው 2 4 6 1 2 3 እያልን በየመሃሉ የሚሄደው የማሌማ እየዘለለ ሲሄድ ወደ ላይም 1 2 3 እያለ ይሄዳል ለዋይ ማለት ነው። ለኤክስ ወደዚህ ኔጌቲቭ ነው፣ ለዋይ ደግሞ ወደ ታች ኔጌቲቭ ነው። ወደዚህ ኔጌቲቭ ኔጌቲቭ ለኤክስ ደግሞ ወደ ቀኝ ፖዘቲቭ ነው፣ ወደ ላይም ደግሞ ለዋይ ፖዘቲቭ ነው ማለት ነው። ስለዚህ እዚህ የመጀመሪያው ኤክስም ምን የሆነበት ፖዘቲቭ ዋይም ደግሞ ወደ ላይ ፖዘቲቭ የሆነበት ይሄኛው ኳድራንት አሁን እዚህ ላይ ስትይዙት ነው እንደዚህ ነው። እዚህ ወደዚህ አለ፣ ከዚህ ወደዚህ። ስለዚህ እቺኛው ኳድራንት ኤክስም ፖዘቲቭ ነው፣ ዋይም ፖዘቲቭ ነው። ስለዚህ ሁለቱም ፖዘቲቭ ከሆነ ኳድራንት ዋን ነው። ኤክስ ወደ ላይ ፖዘቲቭ፣ ዋይ ወደ ላይ ፖዘቲቭ ነው፣ ኤክስ ግን ወደዚህ ኔጌቲቭ ነው። ስለዚህ ኤክስ ኔጌቲቭ ዋይ ፖዘቲቭ የሆነበት ኳድራንት ቱ ይባላል። ወደ ታች ዋይ ኔጌቲቭ ነው፣ ኤክስም ወደ ጎን ኔጌቲቭ ነው። ሁለቱም ኔጌቲቭ የሆኑበት ኳድራንት ደግሞ ኳድራንት ስሪ ይባላል። ኤክስ ወደ ጎን ፖዘቲቭ ነው፣ ዋይ ወደ ታች ኔጌቲቭ ነው። ኤክስ ፖዘቲቭ ዋይ ኔጌቲቭ የሆነበት ደግሞ ኳድራንት ፎር። ስለዚህ አራት ኳድራንቶች ይኖራሉ። ኳድራንት 1፣ ኳድራንት 2፣ ኳድራንት 3 ኤንድ ኳድራንት 4 ማለት ነው። እዚህ ላይ አሁን ቅድም የነገርኳችሁ ነው እንደወሰድኩላችሁ ነው። ልክ እንደዚህ አድርጋችሁ ብትወስዱት ይሄኛው ኤክስ ነው፣ ይሄ ዋይ ነው። ስለዚህ እዚህ ላይ ይሄ ፖዘቲቭ ነው፣ ይሄም ወደ ላይ ፖዘቲቭ ነው፣ ወደ ታች ኔጌቲቭ ነው ኤክስ፣ ወደ ታች ኔጌቲቭ ነው ኤክስ። ስለዚህ ኳድራንት 1 ይሄ አንደኛው ነው፣ የ2 የ3 የ4 ነው ያለን። ኳድራንት 1 ላይ ኤክስ ምንድነው ፖዘቲቭ ነው፣ ዋይም ፖዘቲቭ ቅድም የሰራነው ነው። ኳድራንት 2 ላይ ሁለተኛው ኳድራንት ላይ ኤክስ ኔጌቲቭ ነው። እንዳልኳችሁ ቀድሞ የሚጻፈው ኤክስ ቫልዩ ስለሆነ ነው። ሁሌም ኤክስ ኔጌቲቭ ነው፣ ዋይ ወደ ላይ ነው፣ ፖዘቲቭ ነው ማለት ነው። ኳድራንት 3 ሶስተኛው ኳድራንት ላይ ኤክስ ምንድነው ኔጌቲቭ ነው፣ ወደ ጎን ነው፣ ዋይም ወደ ታች ስለሆነ ኔጌቲቭ ነው ማለት ነው። ሶሪ ኤክስ ኔጌቲቭ ነው፣ ዋይም ኔጌቲቭ ነው ማለት ነው። አራተኛው ኳድራንት ደግሞ ኤክስ ወደ ጎን ፖዚቲቭ ነው፣ ዋይ ወደ ታች ኔጌቲቭ ነው። እዚህ ኤክስ ፖዚቲቭ ነው፣ ዋይ ኔጌቲቭ ነው ማለት ነው። ፖዚቲቭ ኤክስ አክሲስ እዚህ ላይ ነው ብዙ ምትልቱ የምትችሉት። ወደዚህ ፖዚቲቭ ኤክስ አክሲስ ነው። ፖዚቲቭ ኤክስ አክሲስ የሚባለው ይሄ ነው። ኤክስ አክሲስ ይሄ ነው፣ ዋይ። ስለዚህ ፖዚቲቭ ኤክስ አክሲስ ላይ ምንድነው ኤክስ ምንድነው ፖዚቲቭ ነው አይደል? በቃ 1 2 እያለ ነው የሚሄድ። ዋይ ሳ ምንድነው ዜሮ። እቺን ዋይ ለማለት ነው። እሺ ዜሮ ነው። ኤክስ ፖዚቲቭ ኔጌቲቭ ኤክስ አክሲስ የሚባል እዚህ ሆሪዞንታል ላይ ኤክስ ወደ ላይ ወደ ታች አልሄድም። ስለዚህ እንደ ዜሮ ነው የሚቆጠር። ኔጌቲቭ ኤክስ አክሲስ ላይ ኤክስ ኔጌቲቭ ነው፣ ዋይ ግን ዜሮ ነው ማለት ነው። ስለዚህ ዋይ አክሲስም ከተባላችሁ ፖዚቲቭ ዋይ አክሲስ ላይ ዋይ ፖዚቲቭ ነው፣ ኤክስ ግን የለም ዜሮ ነው የሚሆነው። ወደ ጎን ወደዚህ ወይ ወደዚህ አልተጓዘም ማለት። ኔጌቲቭ ኤክስ አክሲስ ዋይ አክሲስ ላይ ቢላችሁ ዋይ ኔጌቲቭ ነው፣ ኤክስ ግን ወደዚህ ወይ ወደዚህ ስላልተጓዘ እዚህ መስመር ላይ ብቻ ስለሆነ ያለ ዜሮ ነው የሚሆን ማለት ነው። እዛ ላይ ታች የሰራሁላችሁ ማለት ነው። እንደምታዩት ፕሎት ዘ ፖይንትስ ፒ2 -2 2 እያላችሁ እነዚህን ሳሏቸው ነው የሚል። ለምሳሌ ሁለቱን የመጀመሪያ ቁጥሮች እንሳላቸው። እዚህ ላይ ኤክስ አለ፣ እዚህ ላይ ዋይ አለ። የመጀመሪያው -2 ፖዚቲቭ 2። ስለዚህ መጀመሪያ የሚጻፈው ቅድም እንዳልኳችሁ ፖይንት ሲጻፍ ኤክስ እና ዋይ፣ መጀመሪያ የሚጻፈው ኤክስ ዋጋ ነው፣ ሁለተኛው የዋይ ነው። ስለዚህ ኤክስ ስንት ላይ ነው? እዚህ ላይ ኔጌቲቭ 2። ስለዚህ ኔጌቲቭ ኤክስ ወደ ኔጌቲቭ ወዴት ነው? ወደ ጎን። ስለዚህ እዚህ ላይ ኔጌቲቭ 1 ለምሳሌ ኔጌቲቭ 2 ነው። እቺ ፖይንት ኔጌቲቭ 2 ናት። ለዋይ ፖዚቲቭ 2 ማለት እዚህ አንድ እዚህ 2 አለ። ስለዚህ እነዚህን ሁለት ፖይንቶች ማለት ነው ፐርፔንዲኩላሪ ማገናኘት። ስለዚህ እቺ ፖይንት ኔጌቲቭ 2 የኤክስ ዋጋ መጀመሪያ ይጻፋል፣ እዛ የዋይ ዋጋ ፖዚቲቭ 2 ብለን እንጽፋለን። ሁለተኛው ፖይንት 2,4 ነው። ስለዚህ ሁለቱም ፖዚቲቭ ናቸው ኤክስ ዋይ። ስለዚህ ኤክስ ፖዚቲቭ ወደዚህ ነው። ስለዚህ 1 2 3 4 እዚህ ላይ ቢኖር ኤክስ ደግሞ ዋይ ደግሞ 1 2 3 4 እዚህ ላይ ቢኖር ስለዚህ የመጀመሪያ የሚጻፈው የኤክስ ዋጋ ነው። 2,4 ነው ያላችሁ የኤክስ ዋጋ መጀመሪያ የሚጻፍ። ስለዚህ መጀመሪያ የኤክስ ዋጋ ስንት ነው? 2 ነው። ስለዚህ 1 2 እዚች ናት የኤክስ ዋጋ። የዋይ ዋጋ ደግሞ ወደ ላይ ነው፣ 4 ቁጥር ነው። 1 2 3 4 እዚህ አካባቢ ቢሆን ሁለቱን ፐርፔንዲኩላርሊ ማገናኘት። ስለዚህ ፖይንት ነው። መጀመሪያ ቱ እዛ ፎር መጀመሪያ ኤክስ ዋጋ እዛ የዋይ ዋጋ እንደዚህ ያላችሁ መጀመሪያ ኤክስ ዋጋ ታስቀድማላችሁ፣ እዛ ቀጥላችሁ ዋይ ዋጋን ያላችሁ መጽሐፍ ነው ማለት ነው። ኦኬ A system in which the location of point is given by coordinates that represent a distances from the perpendicular line that intersects the point is a point called origin። ስለዚህ ሲስተም ውስጥ ፖይንት የሚሰጣችሁ ምንድን ነው? እዚህ ኤክስ ነው ከሚባለው ለኤክስም ፐርፔንዲኩላር ትሄዳላችሁ፣ ለዋይም ፐርፔንዲኩላር ሄዳችሁ ሁለቱ ላይኖች የሚገናኙበት ፖይንት ነው እንደ ሲስተም የሚቆጠረው ማለት ነው። እሺ
እዚህ ላይ የሚያወራላችሁ ካርቴዚያን ኮኦርዲኔት ሲስተም ሬክታንጉላር ኮኦርዲኔት ሲስተም ነው። ፖይንቶችን መሳል ይችላል ማለት ነው። ከዚህ ላይ እንደምታዩት ነው። ለምሳሌ እቺ ሲ -2 ሲጻፍ 2 ፖዚቲቭ -1 የተጻፈ የመጀመሪያው ቁጥር የኤክስ ዋጋ ነው። ሁለተኛው ቁጥር የዋይ ዋጋ ነው። ኤክስ ዋጋ 2 ነው። ስለዚህ ወደ ጎን 2 ሄደ፣ ወደ ቀኝ ማለት ነው። ፖዚቲቭ ከሆነ ወደ ቀኝ፣ ኔጌቲቭ ከሆነ ወደ ግራ ነው። ስለዚህ 2ን ጻፈ። ለዋይ ደግሞ -1 ነው፣ ወደ ታች ይሄዳል ማለት ነው። ኔጌቲቭ ከሆነ ወደ ታች መቆጠር ነው፣ -1። ስለዚህ ኤክስ -1 ነው ዋይ ኤክስ ደግሞ 2ን ሄደ። ፐርፐንዲኩላር ታሰምሩና የሚገናኙበት ቦታ 2.2,-1 ይሆናል ማለት ነው። እዚህ ከላይ ባየነው መልኩ እነዚህን መጻፍ ትችላላችሁ ማለት ነው። አሲም ዘ ፎር ኳድራንት ሁለተኛው ጥያቄ ኤክሰርሳይሶቹ ናቸው። በዛ መሰረት መስራት ስለምችሉ አሲም ፎር ኳድራንትስ ሪፕሬዘንት ዘ ፎሎዊንግ ፎር ሪጅንስ ኦፍ ኢትዮጵያ። ስለዚህ እነዚህ አራቱ ኳድራንቶች የኢትዮጵያን አራት ክልሎች የሚወክሉ ቢሆን የመጀመሪያው ኳድራንት 1 አዲስ አበባ፣ ኳድራንት 2 አማራ፣ ኳድራንት 3 ኦሮሚያ፣ ኳድራንት ኤስኤንፒአር ወይም ደግሞ ሳውዝ ናሽናሊቲ ኦፍ ፒፕልስ ኦፍ ፒፕል ሪፐብሊክ ነው ወይም ደቡብ ብሔራዊ ብሔረሰቦች እና ህዝቦች ክልል ማለት ነው። ስለዚህ ከዛ ጥያቄ ምንድነው ካን ዩ አይደንቲፋይ ኢን ዊች ሪጅን ዘስ ፖይንትስ ላይ እነዚህ ላይ ፖይንቶች የት ላይ እንደሚውሉ ትነግሩት ያላችሁ ነው የሚል። ስለዚህ ቀላል ነው። ኤም ብቻ ልስራና ሌሎችን እናንተ መስራት ነው ማለት ነው። ስለዚህ እዚህ ላይ ኤክስ ነው፣ ይሄ ዋይ ነው። ስለዚህ ኤክስ እዚህ ላይ ፖዚቲቭ ነው፣ ዋይ ወደ ላይ ፖዚቲቭ ነው። ስለዚህ ይሄ ኳድራንት 1 ነው፣ ኳድራንት 2፣ ኳድራንት 3፣ ኳድራንት 4። እዚህ ላይ ኤክስ ኔጌቲቭ ነው፣ እዚህኛው ላይ ዋይ ኔጌቲቭ ነው ማለት ነው። ስለዚህ 4 ኔጌቲቭ 2 ይላል። ስለዚህ 4 ቁጥር የኤክስ ለኤክስ ነው። የመጀመሪያ ቁጥር ኤክስ ነው የሚወክል፣ ሁለተኛው ቁጥር ዋይ ነው። 4 ቁጥር ወደ ቀኝ ነው የምንሄድ 1 2 3 4። ስለዚህ እዚህ ላይ 4 ቢገኝ ኔጌቲቭ 2 ደግሞ ወደ ታች ነው። ስለዚህ 1 2 ለዋይ ማለት ነው። ስለዚህ እነዚህ ሁለት ላይኖች ብታገናኙት የሚያርፉት ላይ ነው ኳድራንት 4 ነው። ስለዚህ ኳድራንት 4 ደግሞ ምን ተብላችኋል? ኤስኤንፒአር ወይም ደቡብ ክልል ነው ተብላችኋል። ስለዚህ መልሳችሁ የሚሆን ኤ የሚገኘው ደቡብ ክልል ውስጥ ነው ብላችሁ መናገር ነው ማለት ነው። ስለዚህ በዚህ መልኩ ጥያቄዎቹን መስራት ትችላላችሁ ማለት ነው። ኦኬ የዛሬውን ቪዲዮዎችን በዚህ እንጨርሳለን። ስለተከታተላችሁን በጣም አመሰግናለሁ። ቀጣይ በ1.13 ቤዚክ ኮንሴፕትስ ኦፍ ሪሌሽን ዋና ኮንሴፕት ወደ ዋናው ኮንሴፕት የዚህ ርዕስ ሪሌሽን ኤንድ ፋንክሽን ስለሆነ የሚል ወደ ዋናው ኮንሴፕት ሪሌሽን ኤንድ ፋንክሽን ወደሚለው እንገባለን። እስካሁን ስለተከታተላችሁን በጣም እናመሰግናለን። ይህን ቻናል ቅድም እንደተናገርኩት ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉት፣ ሰብስክራይብ ያደረጋችሁ ደግሞ ላይክ ኤንድ ሼር በማድረግ ለብዙሃን እንዲዳረስ ማድረግ ትችላላችሁ። እስካሁን ስለነበረን ቆይታ አመሰግናለሁ። በቀጣይ በፓርት 2 እንመለሳለን። አመሰግናለሁ።